አድማጮቼ እንዴት አመሻችሁ? ሰላም ናችሁ ወይ? ሰሞኑን ጠፋ ብያለሁ። ዛሬ እንግዲህ ከመተሃራ ጋር ተያይዞ እንገናኛለን። ይህ ማለት እንግዲህ ወንድማገኝ ከበደ በኢትዮጵያ እግር ኳስ ላይ በተጫዋችነት እና በክለቦች አሰልጣኝነት ታላቅ የሆነ እንዲሁም በኢትዮጵያ ብሔራዊ ቡድን አሰልጣኝ የሆነ አባት እንደሆነ ይታወቃል። ይህ አባት እንግዲህ የኔን አቅም ከከፍተኛ ዲቪዥን ጀምሮ ያለውን የሚከታተልና የኢትዮጵያ ሻምፒዮናም ስናደርግ አብሮ ጨዋታውን ያየ ሲሆን መተሃራ እግር ኳስ ቡድንን ለማሰልጠን በ2003 ውል ስምምነት ሲያደርግ እኔን አነጋገረኝ። ምን ብሎ አነጋገረኝ? ሙሌ ጥሩ ልጅ ነህ፣ ስነ ምግባርህም ጥሩ ነው፣ አቅምህንም አይቻለሁኝ፣ እኔን ታግዘኛለህ፣ ታገለግለኛለህ፣ መተሃራ ጥሪ ተደርጎልኛል፣ እዛ ይዤ እሄዳለሁ ብሎ አወራኝ። ከሱም ጋር እንግዲህ ተነጋገርን። መተሃራም ይዞኝ ሄደ። መተሃራ ይዞኝ ከሄደ በኋላ እንግዲህ ቡድኑን አደራጅቶን ብሎ ከጨረሰ በኋላ ነው እኔ ሄድኩት። እንግዲህ በዝግጅት ላይ እየተዘጋጀን እያለ አንዳንድ ደጋፊዎች እየመጡ ይቃወሙ ነበር። ምክንያቱም ከጀርባ ያሉ እዛው ሀገር ላይ ያሉ አሰልጣኞች ስላሉ የእነሱ ተልእኮ ይመስለኛል እና ወንድማገኝን ይሰድባሉ፣ ምን ይላሉ እና ብዙ ጠያፍ ነገሮችን ተናገሩት። አንድ ቀን ከአቅሙ በላይ ሆኖ እንደውም ጭራሽ አለቀሰና እንዴት እናቴን እኔ በ80 ዓመቷ በእነዚህ ትሰደባለች ብሎ ኮሚቴው ባለበት አዘነ፣ አለቀሰ። እኔም በእውነት አለቀስኩ። ምክንያቱም ለሱ የሚገባው አልነበረም ያን ያህል ታላቅ አሰልጣኝ ስለሆነ እና በእነዚህም እንግዲህ ታዳጊዎች 5 ተጫዋቾች እንግዲህ ከቢ ቡድን አሳድጓል። እነሱም አብረውን እየሰሩ ነው። ከእለታት አንድ ቀን ግን እነዚህ ልጆች እንግዲህ ስነ ምግባርን ታንጸው እንዲያድጉና ከፍ እንዲሉ ስለሚታሰብ በራት ሰዓት ላይ ከሲኒየሩ ጋር ተደባልቀው ሊቀመጡ ሲሉ ኑ እናንተ ወጣቶች ናችሁ፣ ሲኒየሩ ሲኒየር ነው፣ እናንተ ጁኒየር ናችሁ፣ እዚህ ጋር ብሉ ብሎ ራት እንዲበሉ አደረገ። በንጋታው ግን የተሰጠው የስም ስያሜ ጥሩ አልነበርም እና ልጆቹ ምን ህመምተኞች ናቸው ወይ ሳምባ ታማሚዎች ናቸው ወይ ተብሎ በከተማዋ ላይ ወሬ ተወራ። እንደውም እስከ ቦርድ አመራር ድረስ ተደርሶ ስብሰባ ተቀምጠን አይደለም፣ እግር ኳሱ በስርዓት ማደግ አለበት፣ እነዚህ ሲኒየሮች ናቸው፣ እነዚህ ከቢ ቡድን ያደጉ ጁኒየሮች ናቸው፣ ስለዚህ ስነ ምግባር እንዲህ እያለ ካላደገ የሀገሪቱ እግር ኳስ ፈር ይለቃል፣ መስመር ይስታል እና ይህን እንዲማሩ ብዬ ነው ይሄን ያደረኩት ብሎ ከአመራሩ ጋር ተነጋግሮ ተማመንን። ከልጆቹም ጋር ያለውን ነገር ተማምኖ ወደ ስራ ገባ። ነገር ግን ነገሮች ሊቆሙ አልቻሉም። በውጭ ያሉ ደጋፊዎች አንዳንድ ደጋፊዎች ወንድማገኝን በተደጋጋሚ እየሰደቡ ካለው ህመም ጋር ነገሮችን አባባሱበት። በዚህም ሰዓት ሙሌ እንግዲህ እኔ ይሄንን ሁሉ ችግር መቋቋም አልቻልኩም፣ አንተን አምጥቻለሁ፣ ወጣት ነህ፣ ትቋቋማለህ፣ እኔም ያመጣው ሳመጣህ ችግር ቢኖር እንኳን አንተ ትወጣዋለህ ብዬ ነው ይሄን ክለብ ከግብ እንደምታደርስልኝ አምናለሁ እና ይሄን ቡድን ላንተ ሰጥቼ ሄጃለሁኝ ብሎ ሌሊት ተነስቶ ሄደ። ጠዋት የጠዋት ትሬኒንግ ስንወጣ ወንድማገኝን ሜዳ ላይ ተጫዋቾች ያጡት። ለተጫዋቾቹ መልእክቱን አስተላለፍኩ። ወንድማገኝ ከበደ በእንደዚህ ምክንያት ታሞ ሄዷል። ከዚህ በኋላ ያለሁት እኔ ነኝ፣ ሌላ ሰው እስከሚመጣ ድረስ ብዬ አብረን መስራት ጀመርን። ስራውም ጥሩ ሆነ። ከዛ በኋላ የወዳጅነት ጌሞች እያደረግን ከዝግጅት በኋላ ወደ 4 መተሃራ ከአዲስ አበባ ፖሊስ ጋር 4-2 በውስጥ 1-1 ከመተሃራ ጋር ባቱ ከነማን 0-0 ኒያላ ፕሪሚየር ሊግ የነበረ ነው 1-0 ተሸነፈን። እንግዲህ በዚህ ውስጥ ቲሙ ጥሩ መዘጋጀቱን ለካ ከጀርባዬ የሚሰለል ነበርና ያን ቡድን ለመያዝ እኔን ትሬኒንግ ሜዳ ላይ ያለው ስራ አስኪያጁ ጠራኝ። ስራ አስኪያጁ ከጠራኝ በኋላ ሙሉጌታ እንግዲህ አንተን ያመጣው ወንድማገኝ ነው፣ የመጣውም በምክትል አሰልጣኝነት ነው፣ አሁን ዋና አሰልጣኝ እኛ እንሾማለን ብሎ ሀሰን በሽርን አመጣው። ሀሰን በሽርን ሲያመጥ ነው ሀሰን በሽር አሁን ነው ስልጠና የጀመረው። ምንም ናሽናል ቲም ቢጫወት ክለብም ቢጫወት አሁን ያለው ነገር ግን ቅርብ ነው። እኔ ግን ይሄን ያህል ፕሮፋይሎች አሉኝ፣ ስለዚህ ይሄ ቲም እኔ ብይዘው የተሻለ ነገር ይመጣል አልኩ። ነገሮች ሊሆኑ አልቻለም። ሀሰን በሽር ዋና አሰልጣኝ፣ እኔ ምክትል አሰልጣኝ፣ ደጉ ዲባሞ የጎልኪፐር አሰልጣኝ ሆነን ስራችንን ቀጠልን። ከሀሰን ጋርም እንግዲህ ችግር የለውም የሹመቱ ጉዳይ፣ ነገር ግን ክለባችንን የተሻለ ደረጃ ላይ አድርሰን የወንድማገኝንም ስም ከፍ ማድረግ አለብን ብለን ስራችንን ቀጠልን። ይሄ ቡድን ምርጥ ቡድን ሆነና በዚህ ቡድን ውስጥ እንግዲህ ከታዳጊዎች የመጡት እንግዲህ ጎይተም ገብረመድህን፣ ኤፍሬም ዘካሪያስ፣ ትግል መርሻ፣ ስንታየው አየለ፣ አገኘው ተፈራ። አገኘው እንደውም በአሁን ሰዓት ወጥቶ እግሩ ታሞ እንግዲህ
ካሜራማን ሆኖ ስታዲየሙ እንደ ጋዜጠኝነት እየሰራ ይገኛል እና ዘካሪያስ ከፕሪሚየር ሊግ ድረስ ደርሷል። ስንታየው ሊግ ብሔራዊ ሊግ ተጫውቷል። ጎይተም የምትባለው ተጫዋች ግን እኔ በሰዓቱ በአረንጓዴ ተሰራ እንዲፈርምልኝ ብዬ ትልቅ አቅም ስለነበረው ጠየቅኩ። ሊያስፈርሙልኝ አልቻሉም። ይሄ ልጅ ፋብሪጋዝን ነው የሚመስለኝ የአርሰናል ተጫዋችን አልኳቸው። ነገር ግን ወደፊት ታላቅ ቦታ ላይ ይደርሳል። በአረንጓዴ ተሰራ ሌላ ተጫዋች ከምናመጣ እሱን ብናስፈርም ይሻላል አልኩ። አልሆነም። ያው ጎይተም እንደዛ ቀጠለ። እኔም እንግዲህ ቲማችን በምድቡ እንግዲህ 8 ነበሩ። ድሬዳዋ ፖሊስ፣ አየር ኃይል፣ መተሃራ ስኳር፣ ኦሮሚያ ማረሚያ፣ ወንጂ ስኳር፣ ጅጅጋ ፖሊስ፣ ቢሾፍቱ ከነማ፣ አረማ ዩኒቨርሲቲ ነበር እና እነዚህን ሁሉ እንግዲህ ተጋጣሚዎቻችንን ተጋጥመን ውጤታችን አየር ኃይል አንደኛ እኛ ሁለተኛ ሆነን ወደ ቀጣዩ ቶርናመንት አለፍን። እዛ ቶርናመንት ላይም አሸናፊ ሆነን 4 ውስጥ ገባን። 4 ውስጥ ከገባን በኋላ ግን በአርባ ምንጭ በምናደርገው ጨዋታ ላይ እኔ ሰኔ 30 ወሬን ጨረስኩ። እኔን ውጪ አድርገው እነሱ ገቡ። በአርባ ምንጭ በመጨረሻው ጨዋታ 5-3 በፔናልቲ ተሸንፈን ፕሪሚየር ሊግ ከመግባት ከሸፈብን። በጣም አዘንኩ። በጣም ምክንያቱም ያቺን ቀን እዛው ቦታ ላይ በሆን ኖሮ ነገሮች ተቀየረ። የመተሃራ ቡድን ወደ ፕሪሚየር ሊጉ ይቀላቀል ነበር። ከዛ በኋላ ግን ከአመራሩ ጋር ብዙ ተነጋገርን፣ አወራን። ቀጣይም እንዲቀጥል ጠየቁኝ። በፍጹም እዚህ ቦታ ላይ የሚሰራው አሰራር ክለባዊ አሰራር ሳይሆን ወገንተኝነት ይታያል። ስለዚህ አልቀጥልም ብዬ ከመተሃራ ጋር ተለያየው። በዋና አሰልጣኝነት ደብዳቤን እንጻፍልኝ ሲሉኝ በፍጹም በዋና አሰልጣኝነት አጽፉልኝ፣ በምክትል አሰልጣኝነት ግን በሾማችሁኝ ሹመት የሰራሁትን ስራ ገልጻችሁ ጻፉልኝ አልኩ። ተጽፎልኝ ከመተሃራ ጋር ተለያየው። እዛ በከረምኩበት ጊዜ ግን በርካታ ችግሮች ገጥሞኛል። እስከ ጩቤ ማውጣት ድረስ ደርሰውብኛል። ግን ከመጨረሻ ሳላደርስ ጥዬ አልሄድም ብዬ የወንድማገኘን ነፍሱን ይማረውና የሱን ቃል ጠብቄ መተሃራ መጨረሻ ሰዓት በራሱ ሰዓት ከውድድሩ ወጣ። እኔ ግን እስከ ጥግ አድርሼዋለሁ ቢያንስ 4 ውስጥ ድረስ እና ለነበረን ቆይታ አመሰግናለሁ። ኮፒ ሊንከር ፎሎ አድርጉት። እንግዲህ እነዚህ መረጃዎችን ማካፈላችሁ የኢትዮጵያ እግር ኳስ ከመጀመሪያ ጀምሮ የተበላሸ ነገር እንዳለው እንድታቁና አሁንም አሰራሩ ልክ እንዳልሆነ እንድትረዱ ውድቀታችን ይህ ስለሆነ ይታረም። የክለብ አመራሮች አስተካክሉ ላለው ቻው። አሰልጣኝ ሙሉጌታ በዳዳ ቹቻ